ከታላቁ ሳህል በረሃ ጫፍ ወደ ምዕራቡ ክፍል ሲያቀኑ አንድ ሰፊ ግዛት ያገኛሉ። የዚህ ግዛት 90% የሚሆነው ደግሞ ለሰውም ለእጽዋትም የማይመች አስፈሪ በረሃ ነው። ለዚህም ሲባል አብዛኛው ሕዝብ ማለትም ቢያንስ ከ90% በላይ የሚሆነው ሕዝብ ኑሮውን ያደረገው በግዛቱ ደቡባዊ ክፍል ሊሆን ችሏል። በግዛቲቱ ዋና ከተማ ደግሞ የጠቅላላው ሕዝብ 1/3 ኑሮውን ይገፋል። ይህች ግዛት ደግሞ ሞሪታንያ ይሏታል። ስሟን ግን ያገኘችው እንደ አብዛኞቹ የአፍሪካ ሀገራት ከቅኝ ገዢዎች አይደለም። በሀገሪቱ ከነበሩት የጥንት ስልጣኔ ባለቤት ከሆኑት ከበርበር ሥርወ መንግሥት መስራቾች ከማኦሪ ማህበረሰብ ያገኙት ጥንታዊ ስም ነው። ሞሪታንያ ምንም እንኳ ሰፊ መሬትና ብዙ የተፈጥሮ ሀብት ክምችት ያላት ብትሆንም እንደ ማንኛውም አፍሪካዊ ሀገር ጠኔ ተጠናውቷት የበይ ተመልካች ከሚባሉት ሀገሮች ጋር ትመደባለች። ወደ 10.7 ቢሊዮን ዶላር የሚጠጋ ጠቅላላ ጂዲፒ ያላት ሲሆን ከዓለሙ መድረክ 151ኛ ላይ ተንጠልጥላ ቀርታለች። ለዚህም ነው የሀገሪቱ ሕዝብ በኑሮ ውድነት የሚሰቃየው። ሞሪታንያ ለኑሮ የምትመች አይደለችም። ለምሳሌ በዋና ከተማዋ ነዋክቾት ተራ አልጋ ቤት ለአንድ ሌሊት ቢከራዩ ክፍያው 12000 የኢትዮጵያ ብር ይሆናል። ስለ ሞሪታንያና ኑሮዋ ይህን ያህል ካልናችሁ ወደ ገደለው እንግባ። ከሞሪታንያ ዋና ከተማ ነዋክቾት ወደ ምስራቅ የሀገሪቱ ክፍል ሲያቀኑ መንገድ ላይ አንድ እውነት አዘል ተረት በተደጋጋሚ ይሰማሉ። ተረቱ ከሞላ ጎደል እንዲህ ነው። የፈጣሪ ፈቃድ ሆኖ ነገርየው የሚጀምረው ከብዙ ዘመናት በፊት ነበር። አንዲት ልጃገረድ ተኝታ ሳለ አንድ አስደናቂ ህልም ታያለች። እንደ የምስራች አይነት ነው። አንድ ከሌላ ዓለም የመጣ ፍጡር እንዲህ አላት፣ ወንድ ልጅ ትወልጃለሽ፣ እሱም ታላቅ ይሆናል፣ በጥበብም ያድጋል አላት። ከዛም ለደቂቃ እንኳን ያልቆየ ሐሴት አደረገች። መልእክተኛውም ለጥቆ ግን የሚለውን አፍራሽ ቃል በመጠቀም የሚወለደው ልጅ አይነ ስውር እንደሚሆንና የእሱም ትውልድ ሁሉ የአይን ብርሃን እንደማይኖራቸው የምስራቹ ነበልባል ላይ ውሃ ጨለሰበት። ሴቲቱም አይነ ስውር ልጅ ወለደች። የተወለደው ልጅ የወለዳቸውም እስካሁን አይነ ስውራን ሆነው አሉ። ከእንዲህ አይነቱ ብስራት ይሰውረን እያል አንድ ለእናቱ በሆነው የሞሪታንያ አውራ ጎዳና ጉዟችንን እንቀጥል። ምንም እንኳ ይሄ መንገድ ለብዙ ዘመናት የቆየ ቢሆንም ከተሞችም ሆነ መንደሮች ማግኘት ግን አስቸጋሪ ነው። ነገር ግን አልፎ አልፎ የሚታዩት መንደሮች አስገራሚ ድባብ ያላቸውና ግሩም ባህል ያቀፉ ናቸው። የእኛ ጉዞ መዳረሻ ግን ዳሊኮምቤ መንደር ነው። እዚች መንደር ለመድረስ ብቸኛው የትራንስፖርት አማራጭ የመኪና ጉዞ ማድረግ ነው። እሱም ቢያንስ ቶዮታ ላንድ ክሩዘር ወይም ቪኤት ከያዙ አንድ ቀን ከ10 ሰዓታት ገደማ ይፈጃል። ይሄ አላንስ ብሎ ደግሞ በየ15 ኪሎ ሜትር ርቀት ላይ የፍተሻ ኬላ ይኖራል። ተራ ፍተሻ ቢሆንም ግን ቢያንስ በእያንዳንዱ ኬላ ሲደርሱ የፓስፖርቱም ሆነ ሌላ የጉዞ ዶክመንት ግልባጭ ለኬላው አባላት እያስረከቡ ማለፍ ግድ ይላል። ስለዚህ በሆነ አጋጣሚ ሞሪታንያ ውስጥ ጉዞ ለማድረግ ካሰባችሁ ፓስፖርታችሁንና ሌላ የጉዞ ዶክመንት ካላችሁ ቢያንስ 30 ጊዜ ኮፒ ማድረጉን እንዳትረሱ። እሱም ቢያንስ የ450 ኪሎ ሜትር ጉዞ ከሆነና ለመመለስ የዛው ኮፒ አደርጋለሁ ካሉ ብቻ ነው። የእኛ መዳረሻ ዳሊኮምቤ ለመድረስ ግን ከ1000 ኪሎ ሜትር በላይ መጓዝ ግድ ይላል። ለዚህ 70 ጊዜ ኮፒ ማድረግ ያስፈልጋል። ይሄ ግን እዛው ዳሊኮምቤ ለመድረስ ብቻ ነው። ወደ መጡበት መመለስ ከፈለጉ ግን ዳሊኮምቤ መንደር መብራት ስለሌለ ገና ሲነሱ ኮፒውን 140 ጊዜ ኮፒ ማድረግ እንዳይረሱ። ካልሆነ ግን እዛው ዳሊኮምቤ ላይ ኑሮ ቢመሰርቱ ይሻላል። ይህ ሁሉ የሚሳካው ግን ቢያንስ ጥሩ ቁመና ላይ ያለ መኪና፣ ጥሩ አስጎብኚና አንድ የሞሪታንያ በረሃዎችን ባህሪና ተፈጥሮ መረዳት የሚችል ሰው ከያዙ ብቻ ነው። በየጊዜው የሚለዋወጠው የሳህል መልክዓ ምድር ለምልክትም ሆነ ለጥቆማ የሚረባ አይደለም። እዚህ ላይ ግን አንድ ነገር ልብ ማለት ያስፈልጋል። ዳሊኮምቤ መንደር ደረሱ ማለት ቢያንስ 4 ቤቶች ካሏት አንዲት የገጠር ጎጥ የ1000 ኪሎ ሜትር ርቀት ላይ ናችሁ ማለት ነው። ዳሊኮምቤ መንደር ከደረሱ ግን ነገሩን ሁሉ በጸጥታና በእርጋታ ማከናወን ግዴታ ነው። የመንደሯ ነዋሪዎች የሚረብሽ ድምፅ ከተሰማቸው አንድ ሰው ብቅ ብሎ አይቀበላችሁም። ሁሉም በራቸውን ዘግተው መንደሩን ከበረሃ ወላፈን ጋር ተጨምሮ የመናፍስት መንደር ያስመስሉታል። የመንደሯ ሕዝብ ቁጥር ደግሞ በዛ ላይ ከ50 እስከ 60 አይበልጥም። ሁሉም ከአንድ የዘር ሐረግ የሚመዘዙ አዝማድ ናቸው። ሁሉም ደግሞ የአይን ብርሃን ብሎ ነገር የላቸውም። ለዚህ የዳረጋቸው ክስተት ግን የተፈጠረው የዛሬ ብዙ ሺህ ዘመናት ቀደም ብሎ ነው። ምንም እንኳ ሁሉም የአይን ብርሃን ያልታደሉ ቢሆኑም ሁሉም ግን ብሩህ የሆነ ልብ አላቸው። አብዛኛው ሰው በአይኑ የሚያየውን በልባቸው ይመለከቱታል። በዚች መንደር አይነ ስውሩ እንደ አይናማው ሰው ይራመዳል፣ ይሮጣል፣ ምግብ ያበስላል፣ ፍየል ያግዳል።
በጭራሽ የሚመራቸው ሰው አያስፈልጋቸውም። እንደውም ቦታውን የማያውቅ አይናማ ካገኙ መርተው የፈለገው ቦታ ያደርሱታል። በዳሊ ኮምቤ ብሎም በመላ ሞሪታንያ ህዝቦች ዘንድ የሚታወቅ አንድ ትልቅ ሰው አለ፣ መሐመድ ማህሙድ። አይነ ስውር የዚች መንደር ተወላጅ ሲሆን በውሃ እጥረት ለብዙ ዘመናት እየተሰቃየች ለነበረች ሞሪታንያ የነሐሴ ዝናብ የሆነላት ሰው ነው። መሐመድ ማለት አብዛኛውን የሞሪታንያ የጉድጓድ ውሃና ምንጮችን ያለ መሳሪያ ድጋፍ በብሩህ አእምሮና አካባቢን የመረዳት ችሎታ ፈልጎ ያገኘ እንዲሁም ያስቆፈረ ሰው ነው። እያንዳንዱ ሞሪታንያዊ ውሃ ሲጠጣ ሊያስበው የሚገባ ታላቅ ሰው ቢሆንም እነሱ ግን ሞሪታንያ ሆኝ ሞኝ ነች ተላላ እያሉ በግጥም ዘለላ ብቻ የቀረውን ቁጭታቸውን ያቀነቅናሉ። በዚች መንደር ግን መሐመድ የተከበረ አያታቸው ነው። ይህ የመሐመድ የልጅ ልጅ ነው። በቁርአን እውቀቱ የተመሰከረለት ኢማም ነው። መንደርተኛ ሁሉ ከሱ ስር ቁጭ ብሎ ይማራል። ዳሊ ኮምቤ ላይ የእሳት ልጅ እሳት እንጂ የእሳት ልጅ አመድ ብሎ ነገር የለም። ለዚህም ነው ይህ ኢማም ሁሉንም ነገር በራሱ የሚያከናውነው። እሱ ብቻ ሳይሆን ሁሉም መንደርተኛ መፍትሄ እጁ ላይ ይዞ ይዞራል። ለምሳሌ ቁርአን ሲማሩ የሚጽፉት ወረቀት ላይ አይደለም፣ ጠፍጣፋ ጣውላ ላይ እየቀረጹ ነው። አብዛኛው የመንደሯ ተወላጅ ቁርአንን የሚያውቀው በቃሉ ቢሆንም ከሌላ ሀገር የሚመጡ የቁርአን ተማሪዎችን ለማገዝ ሲባል ግን ጣውላ ላይ ቀርጹታል። በዛ ላይ የሚያግዷቸው ፍየሎች ወደ ቤት እየገቡ ወረቀቱን ስለሚበሉባቸው ወረቀት ላይ መጻፉን አይመርጡም። የዳሊ ኮምቤ ነዋሪዎች መንፈሰ ጠንካራ ናቸው። ራሳቸውን ረዥም ሆነ ተረጃ አድርገው አያስቡም። አብዛኛውን የመንደር ሰው ምን ደስታ ይሰጣሃል ብለው ቢጠይቁት መልሱ ተመሳሳይ ነው። ሁሉም የቤተሰቡን የኑሮ ሁኔታ መለወጥና አካባቢን ወይም ተፈጥሮን በሚገባ በመረዳት ለብዙ ሰው የመፍትሄ አካል መሆንን ይሻሉ። ለዚህም ነው ኢማሙ እኔ ከአባቶቼ አመስጋኝና ደስተኛ መሆንን ተምሬያለሁ፣ ይህንንም ለልጆቼ ማስተማር እፈልጋለሁ፣ እያስተማርኩም ነው ሲል የሚገልጸው። ኢማሙ ቁርአን ያስተምራል። እሱ በቁርአን ቃላት ደስተኛ ስለሆነና ስለሚጽናና ሌሎቹም ይህን ደስታና መጽናናት እንዲያገኙ ይፈልጋል። ይህም በአካባቢ ማህበረሰብ ዘንድ ያለውን ፍቅርና መግባባት ማሳያና መንደርተኛ ሁሉ ጠንካራ የህይወት እይታና ስለ ልቦና ባለቤት መሆናቸውን ይገልጻል። የዳሊ ነዋሪዎች ሙሉ ለሙሉ ማየት አይችሉም። አጠገባቸው ያለው ነገር ሁሉ ግን ይታወቃቸዋል። በአይናቸው ባይቀርጹትም በአይነ ህሊናቸው ላይ ይስሉታል። ለዚህም ነው እነሱ ሌላ የስሜት አካል እንዳላቸውና አላህ አይነ ብርሃን ከልክሎ ሌላ ብርሃን እንዳሳደረባቸው በልበ ሙሉነት የሚናገሩት። ሁሉም መንደርተኛ መንደር ውስጥ እንደ ልብ ይንቀሳቀሳል። ውሃ መቅዳት፣ መስጊድ ደርሶ መመለስ፣ ወጥ መስራት፣ እንጨት መፍለጥ፣ ፍየል ማገድ የመሳሰሉ ስራዎች እንደ ልብ ያከናውናሉ። ነገር ግን ከመንደሩ የወጡ እንደሆነ በራሳቸው መመለስ አይችሉም። የሚረዳ ባለ አይን ያስፈልጋቸዋል። እዚህ ላይ ግን አንድ ሊዋሽ የማይችል ነገር አለ። ሁሉም መንደርተኛ አይነ ብርሃን ኖሮት ሁሉንም ነገር ቢያይ ይመኛል። ለምሳሌ ብዙዎች ማየት ችለው የቁርአንን ቃላት ቢመለከቱ፣ ዝናብ ሲዘንብ ቢያዩ ወይም ሩቅ ቦታ ደርሰው ቢመጡ ይመኛሉ። ነገር ግን ተፈጥሮ ላደላቸው ነገር ፈጣሪያቸውን እያመሰገኑ አሁንም አሉ። ውድ ቤተሰቦች ተመሳሳይ ይዘት ያላቸውን ቪዲዮዎች ለመመልከት ቬል ግሎብን ሰብስክራይብ ማድረግና ቤተሰብ መሆን በቂ ነው። ለዛሬ በዚህ አብቅተናል። ቸር ያቆየን።